ሰላም ጤና ይስጥልን ክቡራን ተመልካቾቻችን ይህ የኦኤምኤን ዜና ነው ከዜናዎች ጋር ነው አድማሱ ነኝ የኦኤምኤን ዋና ስራ አስኪያጅና የፖለቲካ ተንታኝ ጃዋር መሐመድ ኦኤምኤን የነጻነት ሚዲያ ስለሆነ ለሁሉም ህዝቦች ድምጽ ሆኖ ይቀጥላል አለ አንድ ነገር አስረግጬ ልንገራቸው ለሁሉም ወደፊትም ማንንም አጉረጠረጠ ማንንም አፈጠጠ በሀገራችን ውስጥ በህዝቦች ላይ የሚደርስን ጥቃት ማጋለጥን እንቀጥላለን ስናጋለጥ እውነተኝነቱን ማረጋገጥ አለብን ስንዘግብ ነገሮችን በሚያባበስ መልኩ ሳይሆን ነገሮችን ግልጽ አውጥቶ የመንግስትንና የህዝብን አቴንሽን ወደ አካባቢው በመሳብ መፍትሄ እንዲመጣ ጫና እንዲፈጥር ፕሬሸር ለመፍጠር እንዲሆን እናደርጋለን ይህን ከማድረግ ደግሞ የማንንም መግለጫ የማንንም ግልምጫ ወደ ኋላ አይመልሰንም እንኳን ዛሬ ትላንትና በእናባይ ፀሐይና በነጌታቸው አሰፋ ጊዜም አልተንበረከክንም ይሄን ማወቅ መቻል አለባቸው እኛ የነጻነት የትግል ሚዲያ ነን ለህዝባችን እንደታገልነው ለጭቁን ህዝቦችም እንታገላለን ኢንፋክት አገራችን ውስጥ ላሉ ብሔር ብሔረሰቦች ሁሉ ጥሪ ማቀርበው በኦኤምኤን ኤርዌቭ መጠቀም ከፈለጉ ኤኒ ታይም ነጻ አገልግሎት ለመስጠት ዝግጁ መሆናችንን ኦሬዲ እየሰጠን ነው ለሲዳማው ሰጠን ራሳቸውን አድራይተው የራሳቸው ሚዲያ አቋቁመዋል ለሐላባዎች እንሰጣለን ለሀዲያዎች እንሰጣለን ለወላይታ እንሰጣለን ለአፋሮች እንሰጣለን ለሁሉም እንሰጣለን ምክንያቱም የአንድ ወገን ድምጽ ብቻ ጎልቶ የሌላው የሚታፈንበት ኢትዮጵያ ከእንግዲህ በኋላ ልትኖር አትችልም ጃዋር ከኦኤምኤን ልዩ ዝግጅት ጋር ባደረገው ቆይታ ነፍጠኛ ማንኛውንም ብሔር አይወክልም ብለዋል ጨቋኝ ስርዓትን ከህዝብ ለይቶ መረዳት እንደሚገባም አሳስቧል ትግል እኮ የተጀመረው እዚህ ሀገር በነፍጠኛ ስርዓት ላይ በማመጽ እኮ ነው ትግሉ የተጀመረው ይሄ ዛሬ እዚህ ድረስ የተባለው ትግል ወይም ደግሞ ዘመናዊ የኢትዮጵያ የፖለቲካ ትግል የተጀመረው በነፍጠኛ ስርዓት ላይ በማመጽ ነው ታዲያ አሁን ለምንድነው ነፍጠኛ የሚለው ቃል ሲነሳ ቁጣ የመጣው it's a bad signaling ወደፊትም አደጋ የሚኖረው አይነት ፖለቲካ ነው እየሄደ ያለው ዛሬ ነፍጠኛ የሚል ቃል ተጠቀማችሁ የሚሉ ሰዎች ከኛ ጋር ወያኔ ይውደም ሲሉ ነበር ወያኔ ይውደም ሲሉ ወያኔ ጨቋኝ ነው ሲሉ የትግራይ ህዝብ ይውደም ነው ወይ እንዲያሉት የትግራይ ህዝብ ጨቋኝ ነው እንዲያሉት አላሉም ይሄን ታሪካዊ ጭቆናና ብዝበዛ በመካድ ታሪካዊ ጭቆና ባሁን በወቅታዊ ፖለቲካ ላይ ያለው ኢምፓክት አለ የታሪካዊ ጭቆናና ዘረፋ የሚፈጥረው የሀብት የፖለቲካ መዛባት ዲስፓሪቲ አለ ታሪካዊ ጭቆናን ምናምንና ምንቀበል ከሆነ ዛሬ ያለውን ኢኒኳሊቲ መበላለጥም ወደ ማመን ስለምንሄድ ኢኒኳሊቲን ካመንን ደግሞ የስልጣንም የሀብትም ባላንሲንግ ሊመጣ ይችላል ሪዲስትሪቢዩሽን ሊመጣ ይችላል ከሚል ፍራቻ ተነስተው ነው እየተንቀሳቀሱ ያሉት እንጂ አጣውት አይደለም አለማወቅ አይደለም በነገራችን ላይ የህወሓት ማዕከላዊ ኮሚቴ መደበኛ ስብሰባውን ማካሄድ ጀመረ ማዕከላዊ ኮሚቴው በስብሰባው የ2011 አበይት ተግባራትን የሚገመግም ይሆናል ተብሏል ከዚህ ባለፈም በ2012 እቅድ ዙሪያ በዝርዝር በመወያየት እቅዱን እንደሚያጸድቅ ነው የሚጠበቀው እንዲሁም የድርጅቱን መመሪያዎችና አሰራሮችን በመገምገም ያሻሽላል ተብሎ ይጠበቃል የህወሓት ማዕከላዊ ኮሚቴ ለተከታታይ 4 ቀናት ስብሰባውን እንደሚያካሂድ ነው የተነገረው በድሬዳዋ ከተማ ራሱን ሳተናው ብሎ የሚጠራ የሁከት ቡድን የነዋሪዎችን ሰላም እየነሳ ነው አሉ ነዋሪዎች የሁከት ተግባር በማውገዝ ሰላማዊ ሰልፍ ወጥተዋል ነዋሪዎች እንደተናገሩት የሁከት ቡድኑ የተለያዩ ወንጀሎችን እየፈጸመ የነዋሪዎችን ደህንነት አደጋ ላይ ጥሏል ይህ ቡድን ብዙ ሰዎች ላይ አካላዊ ጉዳት ያደረሰ እንደሆነ የተናገሩት ነዋሪዎች ህፃናትና አቅመ ደካሞች ሳይቀሩ የዚህ ቡድን ጥቃት ሰለባ ሆነዋል ነው ያሉት ተማሪዎች የትምህርት ገበታቸው ላይ እንዳይገኙ ለማድረግም ይህ የሁከት ቡድን እየሰራ ነው መንግስት በአፋጣኝ እርምጃ ይውሰድ ብለዋል የከተማ አስተዳደሩ በበኩሉ የነዋሪዎችን ሰላም ለማረጋገጥ እርምጃዎችን እየወሰደ እንደሆነ አስታውቋል የከተማ ምክትል ከንቲባ የከተማ አስተዳደሩ ችግሩን ለመቅረፍ ባንክሮ ይሰራል ብለዋል
ዜናዎቻችን እስካሁኖቹ ነበሩ። አብራችሁን ስለሆናችሁ እናመሰግናለን።